በዛሬው ቪዲዮ ያረገዙ እናትና አባቶች በእርግዝና ጊዜ ማወቅና ማድረግ ሳሉባቸው 5 በጣም ጠቃሚ ነገሮች እነግራቸዋለሁ። ከዚህ ቀደም እንደምታስታውሱት ከማርገዛችን በፊት ማድረግና ማወቅ ያሉብን ነገሮች ብዬ ቪዲዮ ሰርቼላችሁ ነበረ። በዛሬው ቪዲዮ ግን ኦልሬዲ ካረገዝን በኋላ ምን መደረግ አለበት የሚለውን ነው የምነግራችሁ። እስከመጨረሻው ካዳመጣችሁት እንደምታተርፉበት እርግጠኛ ነኝ። በክፍል 1 እርግዝና ክትትል ማለት ምን ማለት ነው የሚለውን እነግራችኋለሁ። እርግዝና ክትትል እንግዲህ ከስሙ መረዳት እንደምትችሉት አንድ ጽንስ ከተጸነሰበት ቀን ጀምሮ እስኪወለድ ድረስ የእናቲቱንና የልጅየውን ጤንነት ለመጠበቅ የሚደረግ የሐኪሞች እንክብካቤ ነው እርግዝና ክትትል ብለን የምንጠራው ማለት ነው። በክፍል 2 ደግሞ የእርግዝና ክትትል ለምን አስፈለገ የሚለውን ነገር እነግራችኋለሁ። ለዚህም 4 በጣም ጠቃሚ ምክንያቶች አሉ የእርግዝና ክትትል ለመጀመር ማለት ነው። የመጀመሪያው ጤንነታችንን ለመከታተል ማለት ነው። የእናቲቱና የልጅየውን ጤንነት ለመከታተል ከዚህ ቀደም በሽታ ሊኖርባት ወይም ላይኖርባት ይችላል። ካልኖረባት በእርግዝና ብቻ ጊዜ የሚከሰቱ በሽታዎች አሉ። ለምሳሌ ስኳር ወይም ደግሞ ግፊት በእርግዝና ጊዜ ብቻ የሚከሰቱ አሉ። ስለዚህ እነዚህ ነገሮች አሉ የለውም የሚለውን ቼክ ለማድረግ እንጠቀምበታለን። ሁለተኛው ደግሞ ልጅየው በስርዓት እያደገ ነው ወይስ አይደለም የሚለውን ነገር ቼክ ለማድረግ እንጠቀምበታለን። ሌላው ምክንያት ደግሞ ኦልሬዲ በሽታው ከታወቀ ስኳር ወይም ግፊት ወይም ደግሞ የልጅየው ማስተዳደግ ሊሆን ይችላል። እሱ ከታወቀ ይሄ በሽታ ችግር እንዳይፈጠር ቶሎ እርሊ ህክምና ለማግኘት ይጠቅማል ማለት ነው። በሶስተኛ ደረጃ የምናገኘው ደግሞ ትምህርት እንድንወስድ ይጠቅማል ማለት ነው። ማለት በእርግዝና ጊዜ ምን መደረግ አለበት። ሁለተኛው ደግሞ በወሊድ ጊዜ ምን ሊያጋጥመን ይችላል። ከእርግዝና በኋላ ደግሞ ምን ማድረግ ሊያስፈልግ ይችላል የሚለውን ነገር ጠቃሚ መረጃ ለማግኘት ይጠቅመናል ማለት ነው። በአራተኛ ደረጃ ደግሞ ማንኛውም ጥያቄ ካለን ሐኪማችንን ለመጠየቅ እድል ያመቻችልናል ማለት ነው። ክትትል ማድረጋችን ከሐኪም ቤት ካልሄድን ግን ማንኛውም የሚያጨናንቀንን ነገር ስለ እርግዝናው ማወቅ አንችልም ማለት ነው ሐኪሞችን በመጠየቅ። በክፍል 3 ደግሞ በእርግዝና ክትትላችን ጊዜ ዶክተሮቹ ምን ነገር ነው የሚያደርጉልን የሚለውን ልንገራችሁ። የመጀመሪያው ጤናችንን ቼክ ያደርጋሉ፣ ግፊታቸውን ቼክ ያደርጋሉ፣ ክብደታቸውን ቼክ ያደርጋሉ፣ የሽንት ምርመራ ያደርጉላችኋል። በሁለተኛ ደረጃ ደግሞ አልትራሳውንድ ያነሳሉ። አልትራሳውንድ ማለት የልጅየው አቀማመጥ ለማወቅ ለምሳሌ አንዳንዱ እርግዝና ከማህፀን ውጪ ሊሆን ይችላል። በዚያ ጊዜ ጤናማ ስላልሆነ እሱን እርሊ ማወቁ በጣም ጠቃሚ ይሆናል ማለት ነው። ሌላኛው ደግሞ የህፃኑ አቀማመጥም ትክክለኛ ላይሆን ይችላል። እሱን ነገር ለማወቅ አልትራሳውንድ ይነሳል ማለት ነው። ሌላው ደግሞ አልትራሳውንድ መነሳቱ ጥቅሙ ምንድነው? በአፈጣጠሩ የህፃኑ አፈጣጠሩ ጤናማ ነው ወይስ አይደለም የሚለውን ለማወቅ ይጠቅማል። በአራተኛ ደረጃ ደግሞ የአልትራሳውንድ ጥቅም ምንድነው? አፈጣጠሩ ችግር አለበት የለበትም ከሚለው በተጨማሪ ጽንሱ ስንት ነው፣ ለምሳሌ 1 ነው 2 ነው የሚለውን ለማወቅ ይጠቅመናል ማለት ነው። በሶስተኛ ደረጃ የሚደረግላችሁ ምርመራ የደም ምርመራ ቼክ ይደረግላችኋል። የደም ማነስ አለ ወይ የለም፣ የሽንት ኢንፌክሽን አለ የለም፣ እሱን ይታወቃል። ካለ በሽታው ቶሎ ለማከም ይጠቅመናል ማለት ነው። በአራተኛ ደረጃ የሚደረግላችሁ ምንድነው? ክትባቶች ይደረጋሉ። ለእናቲቱ ወይም ደግሞ ለህፃኑ በጣም ጠቃሚ የሆኑ በእርግዝና ጊዜ የሚወሰዱ ክትባቶች አሉ። ለምሳሌ ቲታነስ የሚባል ክትባት አለ። ወይም ደግሞ ለሾተ ላይ ደግሞ ሌላ ከዚህ ቀደም እርግዝና ከነበራት እናቲቱ እና ሾተ ላይ ኬዝ ሊያጋልጣት ይችላል ተብሎ ከታሰበ አንታይዲ የሚባል መድኃኒት እንድትወስድ ይደረጋል ማለት ነው። በክፍል 4 ደግሞ ጤናማ የሆነ እርግዝና እንዲኖረን ማድረግ ያሉብንን የላይፍ ስታይል አጀስትመንት ወይ ደግሞ ማስተካከል ያሉብንን የአኗኗር ዘይቤዎች 4 እነግራችኋለሁ። የመጀመሪያው ነገር አመጋገባችን ማስተካከል ነው። በተቻለ መጠን ቤታችን ባፈራው የተመጣጠነ ምግብ፣ አትክልቶችን፣ ፍራፍሬ እና ፕሮቲን ያላቸው ምግቦች እንድንበላ ይመከራል። ለራሳችንም ለህፃኑም እድገት ማለት ነው። በሁለተኛ ደረጃ ደግሞ መጠነኛ የሆነ እንቅስቃሴ ያስፈልጋል። በዶክተራችንን አማክረን ዶክተሩ እንቅስቃሴ እንዳታረጉ ካላለን በስተቀር መጠነኛ የሆነ እንቅስቃሴ እንድናደርግ ይመከራል። ግን አንዳንዴ በእርግዝና ጊዜ እንቅስቃሴ እንዳናደርግ ሊመከር ይችላል። ይሄም የሚሆነው ከዚህ ቀደም የህፃኑ አቀማመጥ ችግር ካለበት በአልትራሳውንድ ተነስቶ ስለነበር አልትራሳውንድ ሲነሳ አቀማመጡ ችግር ካለበት እና ሌሎቹ ደግሞ የማህፀን በር ጽንስን የመቋጠር አቅሙ ዝቅተኛ ከሆነ ውርጃ ሊያጋጥመን ስለሚችል ይህንን ሐኪሞቻችንን አናግረን እንቅስቃሴ እንድንቀንስ ሊመክሩ ይችላሉ። ከዛ ውጪ ግን መጠነኛ የሆነ እንቅስቃሴ ማድረግ ያስፈልጋል ማለት ነው። በሶስተኛ ደረጃ ማድረግ ያለብን ጤናማ የሆነ እርግዝና እንዲኖረን ጎጂ የሆኑ ሱሶችን ማቆም።
ለምሳሌ አልኮሎችን፣ የሲጋራ ነገር ማቆም። ይሄ በእርግዝና ጊዜ ለህፃኑ አፈጣጠር ችግር ሊፈጥር ይችላል። ስለዚህ እነዚህን ነገሮች ከቻልን ሙሉ በሙሉ ካልቻልን ደግሞ ቢያንስ ከእርግዝና ጊዜ በ3 ወር እና በእርግዝና ጊዜ ሙሉ በሙሉ ማቆም ያስፈልጋል ማለት ነው። በአራተኛ ደረጃ ደግሞ ኢንፎርሜሽኖችን በደንብ ማወቅ አሁን እናንተ እንደምታደርጉት ማለት ነው። ስለ እርግዝና እና ስለ ህፃኑ ጽንሱ ጤና ማንበብ ማወቅ ሰዎችን መጠየቅ እንደዚህ ካደረግን ጤናማ የሆነ እርግዝና እንዲኖረን ያደርጋል ማለት ነው። አሁን ወደ መጨረሻው ክፍል እየደረስን ነው። በክፍል 5 ደግሞ ከዚህ ቀደም በተደረጉ የእርግዝና ክትትሎች እናቶች በተደጋጋሚ የሚጠይቋቸውን 3 ጠቃሚ ጥያቄዎችና መልሶቻቸውን እነግራችኋለሁ። የመጀመሪያው ጥያቄ ምንድነው? መቼ ነው እርግዝና ክትትል መጀመር ያለብን ነው ብለው የሚጠይቁት ማለት ነው። አይዲያሊ መደረግ ያለበት እርግዝናውን እንዳወቅን ወዲያውኑ ነው መጀመር ያለብን። ከዛ በኋላ ግን በተከታታይ እንዳስፈላጊነቱ በየ4 ሳምንቱ መጀመሪያ እርግዝናው ደግሞ እየገፋ ሲሄድ በየ2 ሳምንቱ መጨረሻ ደግሞ አካባቢ እርግዝናው ልንወልድ ስንል በየሳምንቱ ሊደረግ ይችላል። በአጠቃላይ ከ10 እስከ 15 ጊዜ እርግዝና ክትትል እንድናደርግ ያስፈልጋል ማለት ነው። ነገር ግን ይሄ ከዚህ ሊጨምርም ይችላል። ተጨማሪ እናቲቱ አሁን ተጨማሪ በእርግዝና ጊዜ ተጨማሪ በሽታ ካላት ከዚህም ከ15 ጊዜም በላይ ተጨማሪ የእርግዝና ክትትል ሊያስፈልግ ይችላል ማለት ነው እንደ ሁኔታው። በአቬሬጅ ግን እነዚህ ናቸው። ከ10 እስከ 15 ጊዜ ክትትል እንድናደርግ ይመከራል። ሁለተኛው ደግሞ በክትትላችን ጊዜ ምን ነገር ይዘን እንምጣ የሚል ጥያቄ ይጠይቃሉ። ማምጣት ያለባችሁ አንደኛው ነገር ጥያቄዎች ነው። ማንኛውም ስለ እርግዝናችሁ ጥያቄ ካላችሁ እሱን ማምጣት ትችላላችሁ። ሐኪማችሁን ለመጠየቅ ማለት ነው። ሌላኛው ደግሞ ከዚህ ቀደም የምትወስዱት መድሃኒት ካለ ምክንያቱም ይሄ መድሃኒት በጽንሱ ላይ ችግር ይፈጥራል አይፈጥርም የሚለውን ሐኪሙን ለማማከር ይዛችሁ መምጣት ትችላላችሁ። ሌላኛው ደግሞ ከዚህ ቀደም የነበራችሁን የእርግዝና ክትትል ወይም ደግሞ ስለ እርግዝናችሁ ወይም ደግሞ ስለ ጤናችሁ ያሉትን መረጃዎች ሙሉ ማምጣቱ ይጠቅማል ማለት ነው። ስለዚህ ለዛሬ ያመጣሁላችሁ መረጃ ይሄን ይመስል ነበረ። ማንኛውም ጥያቄ ከዚህ ጋርም ተያይዞ ወይም ደግሞ ሌላ ጥያቄ ካላችሁ በኮመንቱ ላይ አስቀምጡልኝ። በተቻልኩ መጠን አያችኋለሁ እና መልስላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ተመሳሳይ የጤና መረጃዎች እንድታገኙ ቻናሉን ሰብስክራይብ አድርጉ። እስከዛው ቻው።